ከዴይሊ ታስኮቻችን መካከል አብዛኛዎቻችን የምንሰራቸውን ዴይሊ ታስኮች በዚህ ቪዲዮ እናያለን ማለት ነው። ሰላም ብያለሁ፣ እንዴት ናችሁ? ከድር ነኝ። ለቻናሉ አዲስ ከሆናችሁ ሀል አፕ ላይ ገንዘብ የምናገኝባቸው መንገዶች ተከታታይ ቲዩቶሪያሎች የሚለቀቁበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ ብታደርጉ ምንም ቅር አይለኝም ማለት ነው። አሁን ወደ ቪዲዮ እንግባ። መጀመሪያ ቀጥታ ወደ ስልካችን ስንገባ ሀል አፕ ላይ እንገባለን ማለት ነው። ልክም ጊዜም ማታ 3 ተኩል ሲሆን ጂኮይናችን የመጀመሪያ ታስካችን ይሆናል ማለት ነው። ልክ ወደ ሀል አፕ እንደገባችሁ እንደዚህ አይነት ኢንተርፌስ ያመጣል። ትንሽ ጠብቁት። በየቀኑ ነው በቃ ልክ 3 ተኩል ከሆነ በኋላ በየቀኑ ልክ እንደገባችሁ ይሰጣል ማለት ነው። ጂኮይን ነው የሚሰጣችሁ እንደገባችሁ። ሜቢ ቀድማችሁ 2 ሰዓት ላይ ምናምን ሀላል እየተጠቀማችሁ ከሆነ ደግሞ ልክ 3 ተኩል ሲሆን ካላችሁበት ቦታ ተመልሳችሁ ትወጡና ማለት ነው። ከዛ እንደ አዲስ ልክ ስትገቡ ራሱ ፖፕ አፕ አድርጎ ይሰጣችኋል ማለት ነው። ካልሰጣችሁ ደግሞ በቀኝ በኩል ላይ ጫፍ ላይ ዳር ላይ የካላንደር ምልክት አለች። እሷን በመንካት አክቲቬት ማድረግ ትችላላችሁ። ሶ አዲስ እየገባው ስለሆነ ልክ ስገባ ስንት ይሰጠኛል ማለት ነው? 600 ሰጠኝ ማለት ነው። 600 ጂኮይን ይሰጠኝ ገና ሎጊን እያደረኩ። ሶ የመጀመሪያ ታስካችሁ የሚሆነው ጂኮይን መውሰድ ይሆናል ማለት ነው። በየቀኑ የሚሰጣችሁ ፊክስድ አይደለም። የመጀመሪያ ቀን 100 ከዛ 200 ገና ደግሞ ጀማሪ ከሆናችሁ 1000 ነው። ያው ካስታወሳችሁ ማለት ነው። ከዛ በኋላ 100 200 እያለ 7ኛው ቀን ላይ 1000 ይሰጣችኋል። 8ኛው ቀን ላይ ተመልሶ 200 ይመጣል። ከዛ እነዚህ እየቆጠረላችሁ ይሄዳል ማለት ነው። እሺ ወደ ቀጣዩ እንሂድ። ቀጣይ የምትለው ላይ እንሄዳለን። ታች ጋር እሷን እዚህ ክሊክ አድርጉና ጌት ቪአይፒ የሚል አለ። ይሄ ቪአይፒ ላላችሁ ከረሳችሁት ሉስ ስለምታደርጉ ለምሳሌ ቪአይፒ ዋን ያለው 2000 ኮይን ቀጥታ የሚቀበሉ። ስለዚህ እሱ እንዳይረሳ መጀመሪያ ልክ እንደገባችሁ ቪአይፒያችሁን ብትወስዱ የተሻለ ይመስለኛል። ስለዚህ ቪአይፒ ዋን ነው የገዛሁት። ክሌም የምትለውን ክሊክ አደርጋለሁ ማለት ነው። እሺ አሁን ባክ እናድርግና ወደ ታስካችን እንሄዳለን ማለት ነው። የሚለው ላይ እንዳለን ታስክ የምትለው ላይ እንደዚህ ክሊክ እናድርግ። እዚህ ታስክስ የሚለው ላይ ወደ ላይ ስክሮል ስታደርጉት ታች ጋር ዴይሊ ታስክስ የሚለው አሉ። እዚህ ጋር 3 ታስኮችን እንሰራለን ማለት ነው። የመጀመሪያው ፕሌይ ሮያል ባትል ነው፣ ጌም ነው። እሷን አንድ ጊዜ ስንጫወት 10 ፖይንት ይሰጠናል። ከዛ ሌሎች ሩሞች ላይ ሌላ ቦታ ሄደን ፓርቲ ላይ ለ5 ደቂቃ ስንቀመጥ ደግሞ 100 ጂኮይን ይሰጠናል። እዛ ፓርቲ ላይ ሆነን ሶስት ሰዎችን ፎሎ ስናደርግ ደግሞ ተጨማሪ 100 ጂኮይን ይሰጠናል ማለት ነው። እሺ አሁን ጌሙን እንጫወተው እንሞክረው። እሷን እዚህ ጎን የምትሆንን ካና እሺ ጌማችን እየከፈተ ነው። እሺ ከፍቷል። 8 ሰከንድ ይቀረዋል ማለት የቀድሞ ጨዋታው ስለተጀመረ ማለት ነው። ከዚህ በኋላ ነው መጫወት የምንጀምረው። ስታርት ይለናል። አሁን መጫወት እንጀምራለን ማለት ነው። ሶ ምንድነው የምናደርገው እዚህ ላይ አንድ ነው እዚህ ጋር ካሉት ሊስት ላይ ከማሳያችሁ ማለት ነው። እዚህ ሊስቶች አሉ ስክሮል ይሆኑ ማለት ነው። ከነዚህ አንድ ጊዜ ብቻ ክሊክ የምናደርገው አንድ ጊዜ ብቻ። ማሳያው ታች ላይ እንደምታዩት 10 ናት የመጀመሪያው። ከዛ 100 ምናምን እያለ ይቀጥላል። እኛ ጀማሪ ነን። ስለዚህ በትልልቅ ኮይን እንጫወትን 10 በ10 ነው የምንገባው ማለት ነው። ልክ አንድ ጊዜ ከነዚህ ከሰባቱ ማለት ነው 4 ማዕዘን ይሞታል አይደል? ከሰባቱ አንዷን ኮይን አገኝበታለሁ ብላችሁ ያሰባችሁትን ማለት ነው አንዷን ራንደምሊ ክሊክ ታደርጋላችሁ ማለት ነው። ክሊክ ስታደርጉ እሱ ይሰጣችኋል። ብትሸነፉ ማለት ነው 10 ፖይንት ይሰጣችኋል ማለት ነው። ስለዚህ 10ን ለመቀበል ነው እዚህ ጋር የምንመጣው። ቢበላችሁም ስለማያከስር 10 ኮይን ኑሯችሁ ጊፍት ብትሰጡት 7 ነው የሚገባው። ነገር ግን ፕላትፎርሙ ስንት ይሰጣችኋል? 10 ነው የሚሰጣችሁ። ስለዚህ ያዋጣል ማለት ነው። እስኪ የመጀመሪያው ሰማያዊ ላይ እዛ ላይ አንድ ጊዜ ልንገር። እንደምታዩት 10 ፖይንት ሰጠኝ ማለት ነው። እቺ ፖይንት ናት። እኛ የምንጫወተው በኮይን 10ን ብቻ ነው የቆረጠው። ስለዚህ አሸንፋለሁ ወይስ ተሸንፋለሁ? እስኪ ክሌም ልበላት እቺ። እሺ ካርታዎችን እየገለጠ ነው። በቃ አሸነፍኩኝ ማለት ነው። ፕራይዝ 19 ያገኘሁት እኔ በ10 ኮይን የገባሁት ማለት ነው። ስለዚህ እንደዚህ አድርጋችሁ እቺን ታስክ መስራት ትችላላችሁ። ከአንድ ጊዜ በላይ ግን አትጫወቱ። ቢበላችሁ ከሆነ ኮይናችሁ እንዳያጫውተው ማለት ነው። እሺ ሌሎቹም ይቀሩናል። ለ5 ደቂቃ የሆነ ቤት ለመቀመጥና 3 ሰዎችን ፎሎ ማድረግ። ሰዎችን ታስክ ስንሰራ ከምን ጋር መስራት ይችላል ማለት ነው? ኖርማል ዴይሊ ታስኮች አሉ። ሆስት ታስክስ እንይሉታል አይደል? እዛ ጋር ማለት ነው። ከነሱ ታስክ ጋር አብሮ መስራት ይችላል። የኛ 7 ቀን ያለፈው አካውንት ስለሆነ
2 ሰዓት ከተቀመጠ ስንት ነው የሚሰጠው? 1000። ከዛ እስከ ወደ ላይ ስክሮል እናድርገውና ደግሞ እንደዚሁ ወርቃማ ወንበር ላይ ለ1 ሰዓት የምንቀመጥ ከሆነ ስንት ይሰጠናል? 600 ይሰጠናል። ነገር ግን ምን ይፈልጋል? 150 ፖይንት ጊፍት ይፈልጋል። መቀመጥ ያለብን ወርቃማ ወንበር ላይ ነው። 150 ደግሞ ጊፍት ይፈልጋል። ስለዚህ እነዚህ ሁለት ታስኮች ሌላ ቤት ሄደን ነው የምንሰራቸው። ስለዚህ ሌላ ቤት ሄደን ስንሰራ ጂኮይማን ማብራን እግረ መንገዳችንን መስራት እንችላለን ማለት ነው። እዚህ ጋር ያለውን ጎ የምትለው አንክተን እንሂድ። እሺ እዚህኛው ቤት ሱራ እንደምን ይመረጣልን? እዚህ ቤት ገብተናል ማለት ነው። እንደምታዩት ወርቃማ ወንበሮች ሁለቱ ተይዟል። የቀረችው አንዷ ናት። ስለዚህ እሷ ላይ ፕሮፋይላችንን የቀረችው ላይ ስናስቀምጥ ፕሮፋይላችን ቁጭ ትላለች ማለት ነው። እዚህኛው ላይ ስንት ሰዓት ነው የምንቀመጠው ማለት ነው? 2 ሰዓት። ማቋረጥ ትችላላችሁ፣ እንደገና መግባት ትችላላችሁ። ኖርማል ነው። 2 ሰዓት ከተቀመጥን 1000 እናገኛለን። የመጀመሪያ 1 ሰዓት ደግሞ እንደጨረስን 150 ጊፍት ከሰጠን 150 ፖይንት ጊፍት ማለት ነው። ያ ማለት 300 ኮይን ጊፍት ነው የምንሰጠው ማለት ነው። እሷን ጊፍት ስንሰጥ ደግሞ 600 እናገኛለን ማለት ነው። 3 ሰዓታችን እስከሚሞላ ቅድም እንዳልኳችሁ ጂ ኮይን እዚህ ጋር እንሰበስባለን። 5 ደቂቃ ሲሞላ በራሱ ጊዜ ፖፕ አፕ ሜሴጅ ትመጣለች፣ የጂ ኮይን ማለት ነው። እሷን ክሌም እንላለን፣ 100 ይሰጠናል። ሌላኛው ግን 3 ሰዎችን ፎሎ በማድረግ የምትለው ግን ግዴታ 3 ሰዎችን ፎሎ ካላደረግን ስለማትመጣ እሷን እንሰራለን ማለት ነው። እሺ እዚህ ሩም ውስጥ ካሉት ሰዎች መካከል እንደምታዩት የቤቱ ባለቤት እንዳለ ታች ጋር ከኔ ውጭ 2 አሉ። ስለዚህ 3 ሰዎች አሉ። 3ቱን ፎሎ እናደርጋለን። ፕሮፋይላችን አንዴ እንነካለን። ከዛ ታች ጋር ፎሎ ምልክታለች። እሷን አንድ ጊዜ ክሊክ ስናደርግ ፎሎ ይሆናል ማለት ነው። እሺ የቤቱን ባለቤት ደግሞ በግራ በኩል ላይ ጫፍ ላይ ማለት ነው እንደምታዩት የልብ ቅርጽ ምልክት አለች። እሷንም መንካት ይቻላል። ካልሆነ ደግሞ የቤቱን ባለቤት ፕሮፋይሉን እንደተለመደው ስንነካ እንደዚህ ይመጣል። ከዛ ፎሎ የምትሏን ክሊክ እናደርጋለን ማለት ነው። ልክ 3 ሰዎችን ፎሎ ስናደርግ ምን ይመጣል? እዚህ ፖፕ አፕ ሜሴጅ ይመጣል። ክሌም እንለዋለን ማለት ነው። ለ5 ደቂቃ ቤት ውስጥ ስንቀመጥ ተመሳሳይ ሜሴጅ እንደዚህ አይነት የሚመጣል። ከዛ እሷንም ክሌም እንለታለን ማለት ነው። 600 ፖይንቷን ለመቀበል እንዳልኳችሁ 300 ጊፍት ያስፈልጋል ሚኒመም ማለት ነው። ስለዚህ ቪአይፒ ካላችሁ የቪአይፒ ይኖራችኋል። ቪአይፒ ከሌላችሁ ደግሞ ላኪ ቦክስ አለች። እሱን በመሰብሰብ ነው። ለኛ ማለት ደግሞ ኮይን በመግዛት ነው የሚሆነው ማለት ነው። 300 ሰጠላችሁ 600 ነው የምትቀበሉት። ስለዚህ ያዋጣል ማለት ነው። ጊፍት እንዴት ነው የምንሰጠው? ፕሮፋይላችንን የራሳችን አንድ ጊዜ ክሊክ እናደርጋለን። ከወርቃማ ወንበር ላይ መነሳት የለብንም። በነገራችን ላይ ካሮን 600 ነው የሰጠን። ሰው ወርቃማ ወንበር ላይ እያለን ከዛ ሴንድ ጊፍት የምትላለች እሷን አንዴ ክሊክ እናድርግ። ላይ ጋር ከተዘረዘሩት ሆት፣ ሌክዠሪ፣ ላኪ፣ ሌክዠሪ እና ኢንቲማሲ ይላሉ ከላይ። እነዚህ ጋር ካሉት ውስጥ ሆት የሚለው መመረጡን እርግጠኛ ሁኑ። ፊቸሩ ይቀያየራል በዓላት ምናምን ሲመጡ ማለት ነው። ስለዚህ እንዳትከስሩ ሆት የሚለው ላይ መመረጡን እርግጠኛ ሁኑ። ከዛ ኤሌፋንቷን 100 300 አይደል የምንሰጠው? መጀመሪያ 100 እንሰጣለን። 100 ደግሞ የምንሰጠው ሌሎች አማራጮች አሉ። ግን ኤሌፋንቱን ጊፍት ስንሰጥ ተጨማሪ 10 ፖይንት ስለሚሰጥ ማለት ነው። እዚህ ጋር ደግሞ ሌላ ተጨማሪ ኮንሲደር ማድረግ ያለብን ሴንድ ከምትለው ከኋላ በኩል አንድ ነው መሆን ያለበት። ባይ ዲፎልት አንድ ነው የምትሆነው። ሜቢ ጊፍት እያደረጋችሁ እኛ ጨምራ ከሆነ 2 ኮን ለምሳሌ 200 ነው የሚሰጥባችሁ ማለት ነው። ስለዚህ አንድ መሆን እርግጠኛ ሆኖ ዚን ኮይን አካውንታችሁ ላይ መኖር እርግጠኛ ሆኖ ከዛ በኋላ ጊፍት ሴንድ የምትለውን ክሊክ እናደርጋለን ማለት ነው። እሺ እንደምታዩት 10 ፖይንት ሰጥቶኛል። ኤሌፋንት ተሰጠው ክሌም እላለሁ ማለት ነው። እሺ አሁን መልሼ ፕሮፋይል አንድ ጊዜ ነካለሁ። ሴንድ ጊፍት የሚለውን ነካለሁ። 200 ሰጥቻለሁ። ስንት ይቀራል? 100 ሰጥቻለሁ። ስንት ይቀራል? 200። ስለዚህ ላይት ስቲኳን እሷን አንድ ጊዜ ክሊክ እናድርግና ሴንድ እንላለን ማለት ነው። ትንሽ ስታክ ስላደረገብኝ 2 ጊዜ ነው የሰጠው። ችግር የለውም። ከዚህ በኋላ ምንድነው የሚሆነው ማለት ነው? ልክ 1 ሰዓት ሲሞላ ጊፍቱን ስለሰጠሁት 600 ትመጣለች። ክሌም ልክ አሁን ክሌም እንደሚለው ማለት ነው። ክሌም እላለሁኝ ማለት ነው። ከዛ በኋላ ደግሞ 2 ሰዓት ሲሞላ ደግሞ 1000 ፖፕ አፕ ሜሴጅ ይመጣል። እሱንም ክሌም እላለሁ ማለት ነው። እንደዚህ ታስኮቻችን እንግዲህ ይመስላል። ይመቻችሁ።